ሰላም የቻናሌ ቤተሰቦች እንደምን ናችሁ? ዛሬ ይዤላችሁ የመጣሁት በኢትዮጵያ የኦሪት መስዋዕት ይሰዋባቸው የነበሩ ገዳማትና አብያተ ክርስቲያናትን ነው። አንደኛ አክሱም ጽዮን ማርያም። አክሱም ጽዮን ማርያም በሰሜን ኢትዮጵያ በትግራይ በአክሱም ከተማ የምትገኝ ጥንታዊ ቤተክርስቲያን ናት። በጳጳሱ አቡነ ሰላማ ዘመን የተገነባች ቤተክርስቲያን ናት። በተለያዩ ጠላቶች የወደመችበት ጊዜም ነበር። በ10ኛው ክፍለ ዘመን በዮዲት ጉዲት በኋላም በግራኝ መሐመድ ውድመት ደርሶባታል። ከክርስቶስ ልደት በፊት የኦሪት መስዋዕት የሚቀርብባት ነበረች። ሁለተኛ ጣና ቂርቆስ። ጣና ቂርቆስ በጣና ሐይቅ የሚገኝ ገዳም ሲሆን ከክርስቶስ ልደት በፊት በ982 የተመሰረተ ድንግል ማርያም ከልጇ ጋር በስደቷ ጊዜ ከ3 ወር በላይ የቆየችበት ገዳም ነው። የኦሪት መስዋዕት ይቀርብበት ነበር። ሶስተኛ መርጦ ለማርያም። መርጦ ለማርያም በምስራቅ ጎጃም ዞን በእነብሴ ሳር ምድር ወረዳ የምትገኝ ሲሆን በዚች ቤተክርስቲያን ሕገ ልቦና በኋላም ሕገ ኦሪት ተመልኮባታል። 4 ጊዜ የስም ለውጥ ተደርጎባታል። መርጦ ለማርያም በመጀመሪያ ሀገረ ሰላም በኋላም ሀገረ እግዚአብሔር ቆይቶም ጽርሐ አርያም በመጨረሻም መርጦ ለማርያም ተብላለች። የተለያዩ ታሪካዊ ቅርሶች ያሉባት ስትሆን የኦሪት መስዋዕት ይካሄድባት የነበረች ቤተክርስቲያን ናት። አምስተኛ ተድባበ ማርያም። ተድባበ ማርያም በደቡብ ወሎ ዞን በአማራ ሳይንት የምትገኝ ጥንታዊ ገዳም ስትሆን በቀድሞ ስሟ ተድባበ ጽዮን ከአክሱም ጽዮን ቀጥላ ሁለተኛዋ መናብርተ ጽዮን ናት። በውስጧም ብዙ ታሪካዊ ቅርሶች ያሏት ገዳም ስትሆን ከክርስቶስ ልደት በፊት ቀድሞ የተመሰረተች ቤተክርስቲያን ናት። በተድባበ ማርያም የኦሪት መስዋዕት ይቀርብ ነበር። አምስተኛ ብርብር ማርያም። ብርብር ማርያም በደቡብ ኢትዮጵያ በጋሞ ጎፋ በአባያ ሐይቅ በስተ ምዕራብ ከኢዞ ከተማ በስተ ምስራቅ ከጫንጫ በሰሜን ምስራቅ የምትገኝ ጥንታዊ ገዳም ናት። ከክርስቶስ ልደት በፊት በ960ዎቹ ምኩራብ አይሁድ ሆና እንደተቆረቆረች ይነገራል። የኦሪት መስዋዕት ይቀርብባት የነበረች ጥንታዊ ቤተክርስቲያን ናት። ለዛሬ የነበረን ቆይታ እዚህ ላይ ያበቃ። በቀጣይ እንደ እግዚአብሔር መልካም ፈቃድ በአምስቱም በምዕራፍ ከፋፍዬ ይዤላችሁ እመጣለሁ። ቻናሉን ለሌሎች እንዲደረስ ላይክ፣ ሼር እንዲሁም ሰብስክራይብ ያደርጋችሁ